ጋይስ እንዴት ናችሁ? የ2018 ዓመተ ምህረት የሪሚዲያል ኤግዛም ወይም አቅም ማሻሻያ ፕሮግራም ፈተና መርሃ ግብር ይፋ ሆኗል ማለት ነው። ቪዲዮ እስከ መጨረሻ ካያችሁ በቂ ኢንፎርሜሽን ታገኛላችሁ ብዬ አስባለሁ። ለቻናላችንም አዲስ ከሆናችሁ ሰብስክራይብ እና ላይክ ለሪሚዲያል ተማሪዎችም ሼር ማድረግ እንዳትረሱ። አስቀድሜ እንደነገርኳችሁ ፈተናው የሚሰጥበት ቀን ይፋ ሆኗል። ከግንቦት 27 2018 ዓ.ም እስከ ሰኔ 3 2018 ዓ.ም ለ5 ቀናት በሁለት ፈረቃ እሱም በጠዋትና በከሰዓት የሚሰጥ ይሆናል ማለት ነው። በተፈጥሮ ሳይንስ፣ ናቹራል ሳይንስ እና በማህበራዊ ሳይንስ ሶሻል ሳይንስ ተማሪዎች የወጣው ሙሉ የፈተና መርሃ ግብር ታይም ቴብል በቴሌግራም ቻናላችን ለቀንላችኋል። ጆይን በማድረግ ሙሉ ኢንፎርሜሽን ማግኘት ትችላላችሁ። ሊንኩን ኮሜንት ስር የማስቀምጥላችሁ ይሆናል። ጆይን በማድረግ ሙሉ ኢንፎርሜሽን ማግኘት ትችላላችሁ። ሌላኛው ደግሞ ግዴታ ማወቅ ያለባችሁ አንድ ነገር አለ። እሱም የፈተና ፈረቃ በየዩኒቨርሲቲያችሁ ሊለያይ ስለሚችል ከወዲሁ ለማወቅ ከካምፓሳችሁ የሚሰጥ ተጨማሪ ማስታወቂያ በጥንቃቄ ተከታተሉ ብዬ አሳስባለሁ ማለት ነው። መልካም እድል ለሁላችሁም። ይሄ መረጃ ለሁሉም እንዲደርስ ሼር ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑ።